እግዚአብሔር የለመንሽውን ይሰጣል፣ ያለመንሽውን የልብሽን መሻት ደግሞ ይሰጣል። 2 ሴት ልጆች ነው ይዘው ይመጣ። እኔ ልጆች ሳይኖረኝ ከሳያቸው ደስ ይለኛል። አሁን በስልጣን ላይ ያለው መንግስት ከመምጣቱ በፊት ያላየሽውን የወደፊት ነገር ስለሚያይ በምክንያት ነው የሚያደርገው። ያቺ ፓስፖርት ለዛ ጊዜ ግን አተረፈች። አዲስ አበባን እንዴት እንደምወድ ብታውቂ ከአዲስ አበባ ስገባ ደስ ስለሚልኝ በቃ እነዚህ 2 ሴት ልጆች እንዲሰጡኝ እኔ እግዚአብሔር በሚያውቀው አልጸለይኩም። ኤኒታይም በየትኛውም ሰዓት ኮሽ ቢል ቀጥታ ስልኬ ላይ እጅ ስልኬ ላይ ደውልልኛል። የሰው ልጆች ስንሆን ከፈጣሪ ጋር የተለያየ አይነት ግንኙነት አለ። ፕሮፐርሊ የሚጸልዩ ሰዎች አሉ፣ ግን አንተ ታውቃለህ የሚሉም አሉ። በቃ ማታ ላይ አንተ ታውቃለህ የሚሉ አሉ። ወይም ተመስገን ይቺው ልትሆን ትችላለች ጸሎታቸው፣ ተመስገን አንተ ታውቃለህ የሚል አጭር ጸሎት የሚጸልዩ አሉ። ግን አብዛኛው ሰው ይቺን ታክልም ብትሆን በአንድ ቃልም ቢሆን ይጸልያል። 3 አይነት ነገሮችን እግዚአብሔር ይመልሳል። ሁሉም እንደ ሃይማኖቱ ይጥራው አምላኩ 3 አይነት ነገሮችን ይመልሳል። አንደኛው መሰለሽ የምትለምኘውን ይሰጥሻል፣ የምንለምነውን ይሰጠናል። ማለት እንዲህ አድርግልን ብለን ስንጠይቀው እሱን ያደርጋል። ፈቃዱ ፈጽሞ ከፈቃዱ የተለየ ካልሆነ በስተቀር ወይም ደግሞ የሚጎዳንን ነገር ጠይቀን ካልሆነ በስተቀር ይሰጣል። ሰው የለመነውን ነገር በትክክል የሚለምነውን ነገር ፈጣሪ ይሰጣል። ሁለተኛ ግን ያለመንሽውን ግን በልብሽ የተመኘሽውን the desire of your heart ደፍረን ማንጠይቃቸው ነገሮች አሉ። ደፍረን አንጠይቅ፣ ግን በልባችን ግን እንመኘዋለን። የልባችን መሻት ነው፣ የልባችን ምኞት ነው። እግዚአብሔር የለመንሽውን ይሰጣል፣ ያለመንሽውን የልብሽን መሻት ደግሞ ይሰጣል። በእግዚአብሔር ደስ ይበል የልብህን መሻት ይሰጣል እንደሚል። ሶስተኛው ነው የሚያስገርመኝ፣ ያለመንሽውን በልብሽ ፈጽሞ ያልተመኘሽውን እሱ ያሰበውን ደግሞ ይሰጣል። አልጠየቅኩትም፣ አልተመኘሁም፣ እሱ ያሰበውን ደግሞ ይሰጣል። አይ ቲንክ እኔ ስለ አምላክ ያለን ፐርስፔክቲቭ አንዳንድ ጊዜ በአንዳንድ ግለሰቦች ትምህርት ላይ እናረግና ስለሱ ያለን እይታ በጣም ጨካኝ፣ በጣም ዝም ብሎ የሚቀጣ እየተከታተለ የሚበቀል በጣም ኃይለኛ አድርገን እንስለዋለን። ግን በትክክል ካየሽው ደግ ነው፣ ቸር ነው፣ መልካም ነው። ፈጣሪ እንደዛ ነው። ቂመኛ ሰባኪ ቂመኛ አድርጎ ይስለዋል፣ በቀለኛ ሰባኪ በቀለኛ አድርጎ ይስበዋል። አለ ዲሲፕሊን ያደርጋል። ግን እንደዛ አይደለም። የለመንሽው ነገር ተደርጎልሽ ያውቃል። ያለመንሽው የልብሽ መሻት የሆነ ነገር ተደርጎልሽ ያውቃል። ፈጽሞ ደግሞ ያላሰብሽው ያለመንሽው ያልተመኘሽው ነገር ገጥሞሽ ያውቃል። የኔ ምሳሌዎች ልንገርሽ። አንደኛ የለመንኩትን የሰጠኝን ልንገር። ስለኛ የምናወራው የኖርነውን ነገር ማስተማር ስላለብን ነው። ከህይወት ነው ትምህርት የምታስተምሪውና እኔ ሃይስኩልስ በጨረስኩበት ዘመን ዩኒቨርሲቲ መግባት በጣም ከባድ ነበር። 2 ነው ዩኒቨርሲቲ እንደዚህ ነው ያለው እና ዩኒቨርሲቲ መግባት በጣም ከባድ ነው። በተለይ ደግሞ ሜዲካል ስኩል መግባት ከአገሩ ከመላው ሀገር የሚገባው 67 ሰው ነው። ስለዚህ ከመላው ከ12ኛ ክፍል ከተፈተኑት 67 ሰው የሚገባ ከሆነ ከነሱ አንዱ መሆን ቀላል ነገር አይደለም። እና የዛ ጊዜ ጸሎትም አላውቅ፣ ግን በማውቀው ቋንቋ ግን ጸልያለሁ። ማለት እንትን አይደለም ይሄ ፎርማል ጸሎት ምናምን አላውቅም። መግባት ፈልጋለሁ። ጤቴም ጥሩ ነው የሚያስገባ ነው። ግን ውጤት ኖሮሽም ላትገቢ ትችያለሽ። የዛ የሚያስገባው ከፍተኛ ነጥቦች ነበሩ ሜዲካል ስኩል የሚያስገቡት። ከዛ የለመንኩትን አድርጎልኛል። ሜዲካል ስኩል ገብቻለሁ። ከ60 ሰዎች መካከል ከ60 ተማሪዎች መካከል አንዱ ሆኛለሁ። ቆይቶ ደግሞ ጸሎት ከተማርኩኝ ጸሎት ምን ማለት እንደሆነ ከተማርኩኝ በኋላ ደግሞ መማር መፈልጋቸው የማነሳቸው ሳይኮሎጂ፣ ቲዮሎጂ ምናምን ደግሞ ጠይቄያለሁ። በስነ ስርዓት እንደዚህ መማር ፈልጋለሁ ብዬ ለምኛለሁ፣ ጠይቄያለሁ፣ አድርጎልኛል። ሌሎችም ብዙ ነገሮች አድርጎልኛል። ይሄ ምሳሌነቱ ምንድነው? የምንለምነውን ይሰጠናል ለሚለው ያለምንኩትን የልቤ መሻት የሆነውን ደግሞ ሰጥቶኛል። ምን እንደሆነ ልንገርሽ። አንድ ጊዜ ቤት ያከራየኝ ሰው ሲመጣ እኔ ጋር ልጆቹን ይዞ ይመጣል። 2 ሴት ልጆች ነው ይዞ ይመጣው። እኔ ልጆች ሳይኖረኝ ከሳያቸው ደስ ይለኛል። 2 ሴት ልጆች በቃ ያምሩበታል፣ እንደው ጌጡ ናቸው ራሱ። እና እኔ በልቤ 2 ሴት ልጆች እንዲኖሩኝ እመኛለሁ፣ ግን አልጸለይኩም። ፕሬዚደንት ኦባማ መጀመሪያ ስናውቀው፣ ኦባማ ተገልጦ ስናውቀው
ኦዳሲቲ ኦፍ ሆፕ የሚል መጽሐፍ ጽፎ ምናምን አይ ቲንክ ሺካጎ ነበር መሰለኝ። ስናውቀው ከሁለት ሴት ልጆቹ ጋር ነው ታድለው ነበር። ስለዚህ ሁለት ሴት ልጆች እንዲኖሩኝ ተመኝቻለሁ፣ ግን በፍጹም ይኑረኝ ብዬ አልጸለይኩም። የልቤ መሻት ግን ነበር። ከዛ ቆየ ልጆች እናት ሳገባ አሜን ወዳጄነህ ተወለደች። አለሜዳ ካሊፎርኒያ ኦክላንድ ነው የተወለደች። በአመቱ ደግሞ ግሬስ ወዳጄነህ ተወለደች። ሪችመንድ ቨርጂኒያ ነው የተወለደችው። አሁን እነዚህ ልጆች ህይወቴን ለወጡት። በጣም ደስተኛ ሆንኩኝ። በጣም ደግሞ የሚገርሙ ልጆች ናቸው። እነዚህ ሁለት ሴት ልጆች እንዲሰጡኝ እኔ እግዚአብሔር በሚያውቀው አልጸለይኩም፣ አልጠየቅኩም። የልቤ መሻት ነበረ፣ ግን ደፍሬ ግን እንደዚህ ብዬ አልጠየቅኩም። ግን ሳልጸልይ ደግሞ የልቤ መሻት ሰጠኝ። ስለዚህ የለመነውን ይሰጠናል፣ ያለመነውን የልባችንን መሻት ይሰጠናል፣ ያለመነውንም ያልተመኘውንም ይሰጠናል አለን። ያላሰብኩት እሱን ደግሞ በአንድ ምሳሌ ልንገርሽና አስፈላጊነቱን ግን በኋላ ታየዋለሽ፣ እንዴት ከአደጋ እንዳዳነኝ። አሁን የምነግርሽ ጉዳይ ከከፍተኛ አደጋ አድኖኛል። እንዲሁ ቀላል አይደለም። እሺ ግሪን ካርድ ነበረኝ፣ የመኖሪያ ፈቃድ የአሜሪካ። በየአመቱ መሄድ ነበረብኝ። ግሪን ካርዱ ራሱ ካለሽ በየአመቱ መሄድ አለ። አሁን በ6 ወር አድርገውታል፣ አክብደውታል በአጠቃላይ እና በየአመቱ ሄዳለሁ። አንድ ቀን አውርቼልሻለሁ። አንድ ቀን ስገባ ሴት ኦፊሰር ነች ፖሊሷ። ካልኖርክበት ለምን አትመልስልንም አለች፣ መኖሪያ ፈቃድ። ከዛ ትንሽ ኢሪቴትድ ሆንኩኝ። በኋላ ውስጥ ከየት እንደመጣ አላውቅም። ለዜግነት ለአሜሪካን ሲቲዝንሺፕ እንዳመለክት ውስጥ የተሰማኝ ሊሆን አይችልም። አዲስ አበባ ተመልሼ የመጣው ፎርሙን ሞላሁ። ዝም ብዬ አንድ የዛ ጊዜ ኢንተርኔት ካፌ ምናምን ነበር፣ እንደውም ኢንተርኔት የሚገኝ እዛ ሞላውና ላኩት። በ6 ወሩ ከኤምባሲ ደወሉኝና አሻራ ጠየቁኝ። አሻራ ሰጠሁ። እንደገና በ6 ወሩ ቨርጂኒያ ለኢንተርቪው ጠሩኝ። ለኢንተርቪው ሄድኩኝ። ሙሉ በሙሉ የማሟላው ጉዳይ አልነበረም፣ ግን ሰማያዊ ጣልቃ ገብነት ነበረ። ዜግነቱን አገኘሁ። አሜሪካን ፓስፖርት ያዝኩኝ። እሺ ጥሩ ነው። እኔ አሜሪካዊ ለመሆን አሜሪካ ፓስፖርት እንዲኖረኝ አልጸለይኩም። እኔ አሜሪካዊ ለመሆን የአሜሪካ ፓስፖርት እንዲኖረኝ አልተመኘውም። ይቻላልም ብዬ አላሰብኩም። ከዛ አልጸለይኩምም አልተመኘውም፣ ግን ሆነ። ስለዚህ ፓስፖርቱ ይዤ መጣሁ። ያው እኔ ኢትዮጵያ ነው የምኖረው፣ ሁሉ ነገር ኢትዮጵያዊ ነው። አሁን ይሄ አንድ ቀን እንዴት እንደጠቀመ ይድንገርሽ። አሁን በስልጣን ላይ ያለው መንግስት ከመምጣቱ በፊት ነው። ከመምጣቱ በፊት አንድ ሰው በሆነ ጉዳይ ከኔ ጋር ይጋጫል፣ ግን እሱ ነው መጥቶ የተጋጨኝ። ግን ያ ሰው ቸርች አካባቢ ያለ ነው፣ ነብይ ተብሎ የሚጠራ ነው፣ ፕሮፌት ነው። እና በሆነ ጉዳይ እንነጋገርና ይዝትብኛል። ማን እንደሆንኩኝ አታውቅም ይለኛል። ለካ በወቅቱ ከነበረው መንግስት ጋር ጀነራሎቹ በጣም ከፍተኛ ጀነራሎችን ያውቃል። በኋላ ሰማ የሆነ እሱ አካባቢ እሱ አዳራሽ አካባቢ እንኳን ሰው ከረበሸ ስልክ አንስቶ ደውሎ በ15 ደቂቃ ሙሉ ፖሊስ ነው የመጣው፣ ወታደር ነው የመጣው። ስለዚህ እንዲህ ነው በቃ በስልጣን ነው የሚመላለሰው ልጁ። ለዚህ ነው ማን እንደሆንኩ አታውቅም ያለኝ። ከዛ ተጋጨንና ሳየው ብዛቻውንም ሳየው አቅምም እንዳለው ገባኝ፣ ሊጎዳኝ እንደሚችል ገባኝ። በዛ ሰዓት ማንም ማውቀው ባለስልጣን የለም። ስለዚህ ምንድን ነው ያደረኩት? ቀጥታ አሜሪካን ኤምባሲ ሄድኩ። ኢንሲደንት ሪፖርቲንግ የሚባላል ለሲቲዘንስ፣ እዛ ላይ ሞላሁ። እንዲህ አይነት ሰው እንዲህ ዛቻ ዝቶብኛል ብዬ ሞላሁ። የእውነተኛ አደጋ ነበር አደጋው። ከዛ ዝቶብኛል ብዬ ሳስገባ እዛው ጋር አሜሪካ ኦፊሰር አለ። ካርዱን አወጣና ሰጠኝ። እኛ የምናደርገውን አሁን እናደርጋለን። ኤኒታይም በየትኛውም ሰዓት ኮሽ ቢል ቀጥታ ስልኬ ላይ እጅ ስልኬ ላይ ደውልኝ አለ። ሻልኩት። ከዛ እነሱም እንዳደረጉ አላውቅም። እሱም እኔ ገብቼ እንዳመለከትኩ አወቀ። ከዛ ሰላም ፈጠረ፣ ይቅርታ ጠየቀኝ፣ ሰላም አደረግን። አሁን ስሙን ስላላነሳው ማንም አይገምትም እሱ መሆኑን እና ሰላም አደረግን። እንዲሁ ታሪኩን ማንሳት ስላለብኝ ግን ያቺ ፓስፖርት ለዛ ጊዜ ግን አተረፈች፣ ለዛ ጊዜ ግን አትርፋኛለች። ምክንያቱም አደጋ ነበር የሚሆነው። በኋላ በይቅርታ ታለፈ። ይህን ግን ሲያደርግ እሱ እንግዲህ አንዳንዴ እግዚአብሔር ያላየሽውን የወደፊት ነገር ስለሚያይ በምክንያት ነው የሚያደርገው፣ በምክንያት ነው የሚያደርገው እና አልለመንኩም፣ አልተመኘሁም። ያለመንኩትን ያልተመኘሁትን ደግሞ ያደርጋል። ስለዚህ ሶስቱ ምንድናቸው? የለመነውን ያደርጋል፣
ያለመነውን በልባችን የተመኘነውን ያደርጋል። ያለመነውንም ያልተመኘነውንም እሱ ያሰበውን ቀድሞ ያየውን እሱን ያደርጋል።